አለ አይደል? ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ የቻናላችን ቤተሰቦች እንዲሁም የቲክቶክ ቤተሰቦች ይህን ቪዲዮ ከማየታችን በፊት ልጁ የሚለውን ባጭሩ ልንገራችሁ። እኔ አልገደልኩም፣ ገዳይ አይደለሁም፣ ይቅርታ ለማለት ነው የመጣሁት እያለ ይገኛል። ቪዲዮውን እስኪ አብረን የምናየው ይሆናል። ለቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቷን እየነካችሁ ሼር እያደረጋችሁልን ተከታተሉን። እስኪ ቪዲዮውን አብረን እንየው። ሰላም አለይኩም ወራህመቱላሂ ወበረካቱ። እህቶቼ ወንድሞቼ፣ ያልኩት ላይ ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ነው ያልኩት። እንደዛ አለ አይደል? ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። እኔም እንዳየው ሰው ላይ ነው እንዲያየሁት እንደናንተም ያያችሁ ነው ያየሁት። ላይ ብላ ተናድጄ ነው ያወራሁት። እህቶቼ ወንድሞቼ ይቅርታ ብያለሁ። የተከበራችሁ ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ይመስላል። ይህ ልጅ በቲክቶክ በጣም ሲዘዋወር እንደነበርና ላይቭ ላይ ገብቶ እገላለሁ ካሁን በኋላም እገላለሁ ሲል ነበረ። ብዙዎች ይሄን ቪዲዮ ሲቀባበሉት ነበረ ቲክታክ ላይ ማለት ነው። እና ይሄ ልጅ እንደ አዲስ ነው አሁን መጥቶ ይቅርታ እየጠየቀ ያለው ማለት ነው። ልጁ ዋናው ሀሳቡ ቲክቶክ ላይ ላይቭ ላይ ገድያለሁ ስለነበረው ካሁን በኋላ እገላለሁም ስለነበረው ሰው ጋር ተነካክቼ ወይም ደግሞ ተናድጄ ነው ይቅርታ አድርጉልኝ እያለ ነው። የእናንተ ሀሳብ ምን ይመስላል? እንደኔ ሀሳብ ልጁ ከዚህ በፊት ብዙዎች ቲክታክ ላይ እንዳሉት ከሆነ ነበረ ከገዳዮች ልብሱ ያስታውቃል፣ ልብሱ ላይ ምልክት አለ፣ ልብሱና የለበሰው ልብስ እዛ ላይ የለበሰው ልብስ ልጁ ሲገደል የለበሰው ልብስ እሱም የለበሰው ነው። ላይቭ ላይ ያለበት እሱ ቻናል ላይ ነው እንትን ሲባል የነበረው እያሉ ይገኛሉ። አብዛኛው ሰዎች በተለይ አረብ ሀገር የሚኖሩ ኢትዮጵያውያን አለበት እጁ የምን ይቅርታ ነው ለህግ መቅረብ አለበት እያሉ ይገኛሉ ማለት ነው። እነዚህ ልጆች እንግዲህ ሁላችንም እንደምናውቀው ቲክቶክ ላይ የተፈጠረው ነገር የሰው ልጅ እንደ በግ ሲያጠፉ ነፍስ ሲያጠፉ ነበር እያረዱ እና ይህ ልጅ እንደ አዲስ መጥቶ ያው አሁን ላይ ፍተሻ በጣም በስቷል፣ እየተያዙ ይገኛሉ። አብዛኞቹ እየተያዙ ነው። እየተያዙበት ደግሞ ያለው ነገር በምንም አይደለም፣ በቲክቶክ ቻናላቸው ብቻ ነው። እሱም መረጃ አመጣላችኋለሁ ቀጣይ ቪዲዮ ላይ። በቲክቶካቸው ብቻ ማለት ነው። እናንተ አሁን ለምሳሌ ቲክቶክ ላይ የሆነ ነገር ከለቀቃችሁ በዛ አድሬስ ብቻ ማለት ነው ቁጭ ብላችሁ በለቀቃችሁበት አድሬስ ብቻ ነው እየተለቀሙ ያለውና ልጁ ከዛ በኋላ የሪያድ ኤምባሲ ካወጣው መግለጫ በኋላ መጥቶ ነው ይቅርታ እየጠየቃለሁ። ይቅርታ እኔ ገዳይ አይደለሁም፣ ይቅርታ አድርጉልኝ፣ ተናድጄ ነው ብሎ ለመደባበስ እንደመሞከር እያለ ነው። ብቻ ዞሮ ልጁ በብዙ ሰዎች መረጃ መሰረት ዋናው እንደውም እሱ ነው እየተባለ ነው። ዋናው እሱ ነው እያሉ ነው። የምን ይቅርታ ነው? ይቅርታ መጠየቅ ያለበት አሁን አይደለም፣ አሁን ነገሮች ከበዙ በኋላ ነው እንዴ እያሉ ይገኛል ማለት ነው። ይህ ልጅ እንግዲህ ዋናው ተጠርጣሪ ነው ተብሎ እየተፈለገ ይገኛል ማለት ነው። ዋናው ተጠርጣሪ ማለት ነው። እንደውም ዋናው ተጠርጣሪ ነው ተብሎ እየተፈለገ ባለበት ጊዜ ነው ይቅርታ መጥቶ የጠየቀው። እንዴት ይቅርታም ይላል? ጥፋት ከሌለበት እሱ ካልሆነ እንዴት መጥቶ ይቅርታ ይጠይቃል እየተባለ ይገኛል ማለት ነው። እንግዲህ ይህ ሀገር ሳውዲ ነው። ሳውዲ ደግሞ ህግ ድረስ ነው። ሳውዲ ላይ ወንጀል ሰርቶ የሚጠፋ የሚያመልጥ የለም። ጉድጓድን ብገቡ የሳውዲ ፖሊሶች በጣም የተከበሩና በስራቸው የማይደራደሩ ናቸው። ስለዚህ ይህ ልጅ ጣፋንታ ምን ይሆናል በቀጣይ ምን ይሆናል ማለት ነው። የእናንተ ሀሳብ ምንድነው? ይቅርታ ታደርጉላችሁ? እንደኔ እንጃ ለይቅርታ አይደለም ቶሎ ለህግ እንዲቀርብ ነው የአብዛኞቻችን ምኞት። እንደው ባያረግ ለራሱ ይሄ ልጅ እንደው ባያረግ ለራሱ ለህግ ቀርቦ ለህግ እጁን ሰጥቶ ጥፋተኛ ካልሆነ ምንትን ማለት አለበት። ወደ ህግ ቀርቦ መመርመር ማለት ነው። መመርመር አለበት። ወደ ሳውዲ ፖሊስ እጁን ሰጥቶ ጥፋተኛ ካልሆነ እጅ ሰርቶ መመርመር አለበት። ጥፋተኛ እንደሆነ እንዳልሆነ እነሱ ቢመረምሩት እሱ መጥቶ እዚህ ጋር ይቅርታ ከሚል እንደዛ ይሻላል ማለት ነው። እንግዲህ የተከበራችሁ የተወደዳችሁ የቻናላችን ቤተሰቦች ሳውዲ ላይ አደገኛ ፍተሻ እየተደረገ ይገኛል። በተለይ በረሃ ላይ የምትኖሩ ወንድሞቼ ራሳችሁን እንድትጠብቁና ህግ ተከትላችሁ እንድትጓዙ ህጉን አክብራችሁ
እንድትሰሩ በትህትና ልጠይቃችሁ እፈልጋለሁ ማለት ነው። እንዲሁም ከቲክቶክ የመጣችሁ ቤተሰቦች ሰብስክራይብ እያደረጋችሁን በሳውዲ አረቢያ የምትኖሩ ወንድሞቼ እህቶቼ ደግሞ እንደው አደራ እኔ እንደ ወንድም አደራ የምላችሁ ነገር ህገወጥ ነገር ላይ አደራ እንዳትሳተፉ። ህግ አክብራችሁ ኑሩ። ህግ ካከበራችሁ ሳውዲ አረቢያ እንደ ማንኛውም ሰው ተከብራችሁ ነው የምትኖሩት። ህግ ከጣሳችሁና ህገወጥ ነገር ደግሞ የምታራምዱ ከሆነ የመጨረሻ ውድቀታችሁ የሚሆንባት ሳውዲና ማለት ነው። ስለዚህ ሁላችሁም ህግ አክብራችሁ እንድትንቀሳቀሱ እኔ በትህትና ልጠይቃችሁ እፈልጋለሁ ማለት ነው። እንዲሁም ደግሞ እንደ ወንድም እንደ እህት የሚያስፈልጋችሁ ነገር ወይም ደግሞ ችግር ውስጥ የምትገቡበት ወይም ደግሞ የምትፈልጉት መረጃ ካለ እዚህ ኢንቦክስ ኮሜንት ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ ቲክቶክ ላይ ኢንቦክስ ማናገር ትችላላችሁ ማለት ነው። በቻልኩት አቅም እናንተ ጋር ለመደጋገፍ እናንተ ጋር ለመረዳዳት እሞክራለሁ ማለት ነው። ምክንያቱም ስደት ላይ ያለ ሰው ሲተጋገዝ ሲተባበር ነው። ስደት ላይ ብሔር የሚባል ነገር የለም። ሁሉም በአንድ ተጋጋግፎ ተለውጦ ወደ ሀገር መግባት ያለበት ማለት ነው። ስለዚህ ሁላችንም እንደ እህት እንደ ወንድም ተያይተን ይህን ቀን መግፋት አለብን ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ከወዲሁ ሰናበታችኋለሁ ማለት ነው። አክብራችሁኝ ስላዳመጣችሁኝ እንዲሁም ደግሞ የቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። ከቲክታክም የመጣችሁ ቤተሰቦች እጅግ ከልብ አመሰግናለሁ ማለት ነው። ቻናላችንን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱን የምትፈልጉን ነገር ደግሞ ካለ ኮሜንት ላይ አስቀምጡልን ማለት ነው። በቀጣይ ቪዲዮ እስክንገናኝ ደግሞ መልካም ጊዜ። እንዲሁም ደግሞ ወንጀል ሲሰሩ የነበሩትን ለህግ ቀርበው የምናይበትና ፍርድ ተሰጥቷቸው የምናይ ያድርገን ማለት ነው። በቀጣይ ቪዲዮ እስክንገናኝ ከወዲሁ እሰናበታችኋለሁ። ሁላችሁም በያላችሁበት ሰላም ሁኑልኝ። የምትለወጡበት ዘመን ይሁንላችሁ። መልካም ጊዜ እመኝላችኋለሁ። ደህና ሁኑልኝ።